ልጸልይላችሁ። ነገ ጧት አራቱም አቅጣጫ ይለቀቅ። ና እጅ ስጠኝ። በኢየሱስም ይለቀቅ። የፋይናንስ በር ይለቀቅ። የሞገስ በር ይለቀቅ። የክብር በር ይለቀቅ። የምትካስበት በር የሰሜኑ፣ የደቡቡ፣ የምስራቁ፣ የምዕራቡ ንካው አጠገብ ያለው ሰው ተከፈተ በለው። ተከፋፈተ በለው። ዛሬ ማታ በለው። የሰራዊት ጌታ እግዚአብሔር ከፋፈተልኝ በለው። ኃጢአት የዘጋውን፣ ሰይጣን የዘጋውን፣ የቤተሰብ መርገም የዘጋውን እኔ ዛሬ ላንተ እከፋፍታለሁ። ለምን ካልከኝ ተለያ፣ ለምን ካልከኝ ተቀደስካ፣ ለምን ካልከኝ ውሰድ። አራቱም በር ላንተ ታልፎ ይሰጥ። የአራቱ በር የመከፈት ሚስጥሩ ምንድነው? አንዴ ንገሩኝ። የአብርሃም መለየት። የአብርሃም መለየት ካዘገየውና ካዘገመው ነገር ሲለይ እግዚአብሔር አራቱንም አቅጣጫ ከፈተ። ለካ አራቱን ማዕዘን አዘግቶበት ያለው የዘመድ መንፈስ ለውጥ ላይ ነበር። እዚህ ቤት ውስጥ ያላችሁ ዛሬ በሩ ተከፈተ ሲል ዝም ብሎ እንዳይመስል፣ ስትወስን ነው በር የሚከፈት። በር ሳይሆን በሮች ነው የሚከፈት። እሺ ከጎናችሁ ያለውን ሰው ዛሬ በሉት፣ እሺ ወስን፣ እግዚአብሔር በርህን ይከፍታል። በር ከሚዘጋ መካከል አንዱ ኃጢአት፣ ሁለተኛ በር ከሚዘጋው መካከል ሁለተኛው ሰይጣን የሰው ልጅ ሁሉ ምንድነው? ጠላት። ለዚህ ነው ጳውሎስ ምን አለ? ከአንድም ሁለቴ ወደ እናንተ ለመምጣት ፈልጌ ነበር ግን አለ ሰይጣን ግን አዘገየ። ሶስተኛ ሰማይ ስላሴ ስብሰባ አድርጎ የመጣው ጳውሎስን ሳይቀር ነው ሰይጣን ያዘገየ። የሰማች ነው። አዘገየኝ፣ በሩ እናንተ ጋር እንዳልመጣ በሩን ዘግቶ አዘገየኝ። ከሚያዘገየን ሁለተኛው ሰይጣን፣ ሶስተኛው ደግሞ ሰው ራሱ። ሰው በርህን ዘግቶ ያዘገየን። ሰው የማዘግየት ኃይል እንዳለው ታውቃላችሁ። ሎጥ አብርሃምን አዘገየው አይደል? ሎጥ አብርሃምን አዘገየ። ራሔል ደግሞ ያዕቆብን አዘገየችው። እና ሰው የሰውን በር በመዝጋት ማዘግየት ይችላል ብሎ ሄዱና ዘፍጥረት 26 ላይ ፍልስጤማውያን መጥቶ ይስሐቅን እንዴት እንዳዘገዩ ገብታቸው አንብቡ። እየተከታተሉ ነው ያዘገዩት። መንፈሱ ከተመታ በኋላ ነው የይስሐቅም በረከት የተለቀቀው። ለዚህ ዛሬ እዚህ ቤት ውስጥ የመጣችሁ ሰዎች ከብሌሲንግ ሰፈር እያዘገየኝ ያለውን ነገር ሰብሬ መውጣት አለብኝ ብላችሁ መጨከን አለብኝ። ለዚህ ዛሬ እኔም እዚህ ቤት ውስጥ የመጣችሁ ለእናንተ መልእክት